ቡና ጠዋት ስንነሳ ቀናችንን በንቃት ለመጀመር ወይም ከሰዓት በኋላ ድብርትን ለማስወገድ የምንጠጣ ተወዳጅ መጠጥ ነው። ይሁን እንጂ ቡና በውስጡ ካፌን እንዲሁም ታኒንና ፖሊፊኖል የተባሉ እጅግ ንቁ የሆኑ ተፈጥሯዊ ውህዶችን ይዟል። እነዚህ ውህዶች በሰውነታችን ውስጥ ካሉ ማዕድናትና ቫይታሚኖች ጋር በቀላሉ የመቀላቀልና የመስተጋበር ባህሪ ያላቸው። ብዙዎቻችን ቡና ስንጠጣ የምንመርጣቸው አንዳንድ ምግቦች የቡናውን ጥቅም ከማጥፋታቸውም በላይ ሰውነታችን ወሳኝ የሆኑ ንጥረ ነገሮችን እንዳይመጥ እንቅፋት ይሆንበታል። አልፎ ተርፎም በጨጓራና በልባችን ላይ ከባድ ጤና ጫና ሊፈጥሩ ይችላሉ። የቡናን የጤና በረከት ሙሉ በሙሉ ለመጠቀምና ሰውነታችንን ከጉዳት ለመጠበቅ ቡናን ስንጠጣ በፍጹም አብረን መመገብ የሌሉብንን 8 ምግቦችን በዚህ ቪዲዮ እንመለከታለን። ቡና እየጠጣችሁ እነዚህ ምግቦችን የምትመገቡ ከሆነ ከጥቂት ጊዜ በኋላ ጤናችሁ ከባድ አደጋ ላይ ሊወድቅ ስለሚችል ይህን ቪዲዮ እስከ ፍጻሜው እንድትከታተሉ ጋበዝኳችሁ። አንደኛ፣ በአይረን የበለጸጉ እንደ ስጋና ቆስጣ ያሉ ምግቦች። ቀይ ስጋ፣ ጉበት፣ ቆስጣና ምስር የመሳሰሉ ምግቦች ለሰውነታችን ቀይ ደም ሴሎቻችን መፈጠር እጅግ ወሳኝ የሆነው የአይረን ማዕድን ይዟል። ይሁን እንጂ እነዚህ ምግቦችን ከተመገብን በኋላ ወዲያውኑ ወይም አብረን ቡና የምንጠጣ ከሆነ በቡና ውስጥ የሚገኘው ታኒን የተባለ ውህድ ከብረት ማዕድን ጋር ይጣበቃል። ይህ መጣበቅም ሰውነታችን የብረት ማዕድኑን በአንጀት በኩል ስቦ እንዳይጠቀምበት ያግደዋል። ጥናቶች እንደሚያሳዩ ከምግብ ጋር ወይም ደግሞ ምግብ ከበላችሁ በኋላ ወዲያውኑ ቡና መጠጣት የሰውነታችን የአይረን ማዕድንን የመምጠጥ ብቃትን እስከ 90% የማውረድ አቅም አለው። ይህም በሂደት ለከባድ ድካም፣ ለራስ ምታትና ለደም ማነስ በሽታ ያጋልጣል። ስለዚህ የብረት ማዕድን ያላቸው ምግቦችን ከተመገብን በኋላ ቡና ለመጠጣት ቢያንስ ከ1 እስከ 2 ሰዓት መቆየት ይመረጣል። ሁለተኛ፣ ካልሲየም ያላቸው እንደ አይብና ወተት ያሉ ምግቦች። ካልሲየም ለአጥንትና ለጥርሳችን ጥንካሬ እንዲሁም ለጡንቻዎቻችን ግንባታ እጅግ አስፈላጊ የሆኑ ማዕድናት ናቸው። ነገር ግን እንደ አይብ፣ እርጎና ወተት ያሉ ከፍተኛ ካልሲየም ያላቸው ምግቦች ከቡና ጋር አዘውትሮ መውሰድ የካልሲየምን ጥቅም ሙሉ በሙሉ ያጠፋዋል። በቡና ውስጥ ያለው ካፌን ሰውነታችን ካልሲየምን በአግባቡ እንዳይመጥ ከማድረጉም በላይ በሽንት አማካኝነት ካልሲየም ከሰውነታችን ውስጥ እንዲወጣ ያደርጋል። ይህ ሂደት ደግሞ በተለይም እድሜያቸው ከፍ ያሉ ሰዎች ለአጥንት መበስበስ በቀላሉ እንዲጋለጡ ያደርጋቸዋል። ሶስተኛ፣ ከፍተኛ የዚንክ መጠን ያላቸው እንደ ለውዝና ባቄላ ያሉ ምግቦች። ዚንክ ለሰውነታችን በሽታ መከላከል አቅም፣ ለቁስል ፈውስና ለሆርሞን ሚዛን እጅግ አስፈላጊ ማዕድን ነው። እንደ ለውዝ፣ ባቄላ፣ አተርና የዶሮ ስጋ ያሉ ምግቦች የዚንክ ቁንጮ መገኛዎች ናቸው። ልክ እንደ ብረትና የካልሲየም ሁሉ ከዚንክ ማዕድን ጋር በመተሳሰር ሰውነታችን ማዕድኑን እንዳይጠቀምበት ያደርጉታል። የዚንክ እጥረት ደግሞ በቀላሉ ለበሽታ መጋለጥ፣ የፀጉር መርገፍና የቆዳ መድረቅ ችግሮችን ያስከትላል። እነዚህን የተፈጥሮ የዚንክ ምንጮችን ስንመገብ ጥቅማቸውን ሙሉ በሙሉ ለማግኘት የቡና ሰዓታችንን ከምግብ ሰዓታችን ማራቅ ይኖርብናል። አራተኛ፣ በጣም ጣፋጭ የሆኑ ምግቦች። ቡናን ከተለያዩ ጣፋጭ ኬኮች፣ ቸኮሌቶች ወይም ደግሞ ዶናቶች ጋር አብሮ መመገብ በብዙ ማህበረሰብ ዘንድ የተለመደ ባህል ነው። ነገር ግን ይህ ጥምረት ለሰውነታችን ሜታቦሊዝም እጅግ ጎጂ ናቸው። ቡና በራሱ ለጊዜ የደም ስኳር የመጨመር ባህሪ አለው። ከዚህ በተጨማሪ በውስጡ እጅግ ከፍተኛ ስኳር የያዙ ምግቦችን ስንጨምርበት በደማችን ውስጥ ያለው የስኳር መጠን በከፍተኛ ፍጥነት ወደ ላይ እንዲወነጨፍ ያደርገዋል። ይህ ድንገተኛ የደም ስኳር መጨመር ሰውነታችን ከፍተኛ ኢንሱሊን እንዲያመነጭ ያደርገዋል። ይህም በጥቂት ሰዓታት ውስጥ የስኳር መጠኑ በፍጥነት እንዲወርድ በማድረግ ከባድ ድካም፣ የረሃብና የራስ ምታት ስሜትን ይፈጥራል። አምስተኛ፣ በቅባትና በዘይት የበለጸጉ ምግቦች እንደ ድንች፣ ጥብስ፣ የተጠበሰ ስጋና ሌሎች በዘይት የበለጸጉ ምግቦችን ከቡና ጋር መመገብ ለጨጓራችን ከባድ ፈተና ነው። ጨጓራችን በቅባት የበለጸጉ ምግቦችን ለመፍጨት ረጅም ጊዜ የሚወስድ ሲሆን ጨጓራችን ከፍተኛ አሲድ እንዲያመነጭ ያስገድዱታል። በሌላ በኩል ቡና በውስጡ ባለው ካፌን ምክንያት የጨጓራ አሲድ ምርትን ያፋጥናል። እንዲሁም በሆድና በጉሮሮ መካከል ያለውን የጡንቻ በር እንዲላላ ያደርገዋል። ይህ ጥምረት ጨጓራችን ያመረተው አሲድ በቀላሉ ወደ ጉሮሮአችን እንዲመለስ በማድረግ
ከባድ ቃጠሎ ስሜትና የሆድ መነፋት እንዲፈጠር ያደርጋል። ስለዚህ የጨጓራ ህመም ያለባቸው ሰዎች እነዚህ ምግቦችን ከቡና ጋር በፍጹም ማገናኘት የለባቸውም። ስድስተኛ ጨዋማ የሆኑ ምግቦች። ብዙዎቻችን ቡና ስንጠጣ እንደ ቺፕስ ያሉ ጨዋማ የሆኑ ምግቦችን መክሰስ እናደርጋለን። ይህ ግን ሰውነታችንን ለድርቀት የሚዳርግ አደገኛ ጥምረት ነው። ቡና በተፈጥሮ ሽንት የሚያስቸግር መጠጥ ስለሆነ ሰውነታችን ውሃ እንዲያጣ ያደርጋል። በሌላ በኩል ከፍተኛ ሶዲየም ያላቸው ምግቦች ደግሞ የደም ግፊትን የሚጨምሩና የሰውነትን የፈሳሽ ሚዛንን የሚያዛቡ ናቸው። እነዚህን ሁለት ነገሮችን በአንድ ላይ መውሰድ የደም ግፊትን በከፍተኛ ሁኔታ እንዲጨምርና ኩላሊታችን ላይ ጫና እንዲፈጠር ያደርጋል። በተጨማሪም ለከባድ ራስ ምታትና ለቆዳ መድረቅ መንስኤ ይሆናል። ሰባተኛ በቫይታሚን ዲ የበለጸጉ ምግቦች። ቫይታሚን ዲ ሰውነታችን ካልሲየምን እንዲመጥና የበሽታ መከላከል አቅማችን እንዲገነባ የሚረዳ ወሳኝ ቫይታሚን ነው። እንደ እንቁላል፣ አሳና በቫይታሚን ዲ የዳበሩ ምግቦች ለዚህ ተጠቃሽ ናቸው። ይሁን እንጂ በቡና ውስጥ የሚገኘው ካፌን በሰውነታችን ውስጥ ያሉትን ቫይታሚን ዲ ተቀባይ ሕዋሳትን ስራ ላይ አሉታዊ ተጽዕኖ ያሳድራል። ይህም ሰውነታችን የወሰደውን ቫይታሚን ዲ በአግባቡ እንዳይጠቀምበት አግደዋል። ስለሆነም እነዚህን ቫይታሚን ዲ ምንጮችን ስንመገብ ከቡና ጋር አለማገናኘት የንጥረ ነገሩን ጥቅም ሙሉ በሙሉ ለማግኘት ይረዳል። ስምንተኛ ማር። ማር እጅግ በርካታ የጤና ጥቅሞች ያሉት ተፈጥሯዊ ፈውስ ቢሆንም በጣም ትኩስ በሆነ ቡና ውስጥ ጨምሮ መጠጣት ግን ጥቅሙን ያጠፋዋል። በማር ውስጥ የሚገኙ ኤንዛይሞችና ጠቃሚ አንቲኦክሲዳንቶች ለከፍተኛ ሙቀት እጅግ ስስ ናቸው። ማርን ከ40 ዲግሪ ሴንቲግሬድ በላይ በሆነ ትኩስ መጠጥ ውስጥ ስንጨምረው በውስጡ ያሉት ሕያው ተፈጥሯዊ ንጥረ ነገሮች ሙሉ በሙሉ ይሞታሉ። ይህም ማሩን ተራ የስኳር ፈሳሽ ብቻ አድርጎ ያስቀረዋል። ስለዚህ ማርን በቡና ውስጥ ለመጠቀም ከፈለግን ቡናው እስከ ቀዘቀዘና ለብ እስኪል ድረስ ጠብቆ ማርን መጨመር ወይም ማርን ለብቻ መውሰድ ይመረጣል። የተከበራችሁና የተወደዳችሁ ክቡራን ተመልካቾቻችን ለዛሬ የነበረን ፕሮግራም ይህንን ይመስላል። በዛሬ ቪዲዮ ላይ ሐሳብ አስተያየት ካላችሁ በኮሜንት ሳጥን ላይ አስቀምጡልኝ። በተረፈ ሌላ ጊዜ በሌላ ቪዲዮ እስክንገናኝ ሰላማችሁ ይብዛልኝ።